በዛሬው ቪዲዮ የምናየው ገርዳሜ መኪና ሰላም ወደ ናትሽ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ዛሬ በአዲስ ቪዲዮ ከች ብለናል። ላይክ እና ሰብስክራይብ በማድረግ ይጀምሩ። ወደ ቪዲዮ በጣም ከሚያሳዝን ነገር መሃል ማለት ነው እግዚአብሔርን ስንት ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄደው። በጣም ያዘንኩት ጌታ በጣም ያዘንኩት ዮኑ ይሄ መሰለሽ ልጅ እግዚአብሔርን እንደዚህ አርገን ካጠገብ ያሉ ሰዎች ማለት ነው ከቸርች ስንወጣ ምን እንደሚመስሉ ጌታ ልጅ ግን ራሷ እንዴት ነው ለቆንጆ የምታየው? ግን ጋይስ አንደኛ ነገር መልክና መኪና ምን አገናኛቸው? ይሄ እኮ ምንም ያገናኘው ነገር እኮ አይደለም እኮ። መንዳት ከፈለግሽ መጀመሪያ ጠንከረሽ መስራትና ገንዘብ መያዝ ነው የሚያስፈልግሽ እንጂ መልክ አያስፈልግሽም። ገባሽ አይደልና በጣም ቲክቶክ ላይ ሰሞን እንደምናየው ነው። እና ደግሞ ራስሽ እንዴት ነው እንደ መልከኛ የምታየው? እስቲ እነዚህን ኮሜንቶች ያችሁ እስቲ። አረ ወንድሜ ነው የምትመስይው። እዚህ ጋር ደግሞ ዘመልክ ብሎ የኢብራሂሞቪችን ፎቶ ጋይስ፣ እዚህ ጋር ደግሞ መልኩ ከኛ ነው ይላል። ብቻ ባጭሩ አይባልም። ራስሽን አስተካኪ። እስቲ ወደ ቀጣይ ቪዲዮ ደግሞ እንሂድ ጋይስ። እንዴ ኬሙኒ ጋይስ አያችሁ አይደለ? የኬሙኒ ድምጽ ደቅ አድርጎ አላስመሰሉ መሪ ይችላል። በስማ ማርያምን እስቲ እንስማው። ሰላም ናችሁ? ወደ ኢትዮጵያ ስለመጣሁ በጣም ደስ ብሎኛል። እናንተን ለማግኘት ከአሜሪካ መጥቼ የኮንቴንት በኮንቴንት ነው በቃ የሰራሉት ደግሞ ማለት ነው። አስቂ ነገር ይዤ መጥቶት ከሲስተሪ ጋር ማለት ነው ፋውንቴን ሄደን ነበርና ውሃ ውስጥ ሰመጠች። አይገርማችሁም? ሀሩን ቤት ደግሞ ሄደን ነበረ። በጣም የሚገርሙ ሀሩን እንደምታውቁት ቤት ተከራይቷል። ቤቱን ደግሞ ሄደን መረቀ ነበረ። ዛሬ ደግሞ አይሾ ስፒድን ጥሬ ስጋ እናበላለን። አብራችሁ የተከታተሉ ቱ ይችላለሁ። በጣም ብዙ አክቲቪቲዎችን በዛው እናደርጋለን። በቃ ሪያክሽኖች እናያለን። ጋይስ እኔ ማጂ ፋሚሊ ከተቀላቀልኩ በኋላ እንዲሁም ከአሜሪካ ቆይታዬ እዚህ ይሻላል ብዬ ነው የማወራው ማለት ነው። በጣም ማጂ ፋሚሊ ለእኔ ያደረገው ትልቅ ነገር በቃ ለእኔ ከምገልጸው በላይ ነው። ለነሱ መሳሳላቸው ማለት ነው። እና ጋጅ ደግሞ ሌላው ነገር ትልቅ ሀገር የሚያስጠራ ሾርት ፊልም የሰራው ነው። ይህ ሾርት ፊልም ማለት ነው ሀገርን ነው የሚያስጠራው። እና ተዋኒያዎች ከዚህ በኋላ ኮንታክት እንድታደርጉ ይፈልጋሉ ስላችሁ ዲኤም አድርጉልኝ፣ ዲኤም እናወራለን። አረ ጀግና ነሽ ማርያምን። አንቺ የሚገርም ድምጽ ማስመሰልን ያሳየህን። ቀጣይ ደግሞ እስቲ የናዶኔ ምናምን አስመስልልን። ለማንኛውም አሪፍ ስራ ነው። እስቲ ወደ ቀጣይ ብራዘር ተረፍክ ግን እኔ እንጃ። በስመ አብ ቦል ከቪዲዮ በኋላ እንዴት ነህ? ደህና ነህ? ኧረ በለው ይሄ አልተረፈም። እርግጠኛ ነኝ የምነግራችሁ። እስቲ ኮሜንቱን እናንብበው። አይዞህ መጥቶህ ነበር። ኧረ በስመ አብ ምን ይባላል? እሺ ያውን አረ ተው ደግሞ እኮ ያብራራል። እና ምን ያርግ ኢንጂነር እንዴ እንደዚህ መጥቶት ደንግጧል። ልጁ ራሱ ሲጀመር እኮ በጣም ደንግጧል እኮ የሚለው ነገር እኮ የጠፋበት። እየደጋገምኩ አስኮረኮምኩት። ይሄ ትልቅ ክፋት ነው ጋይስ። የማንቀሳቀስ ስራችን ቀጥለናል። ሰይዶን አግኝተነዋል። ሰይዶን በርካታ ጥያቄ ነው የምጠይቅላችሁ። ዛሬ ደግሞ ፏ ብለን ያገኘው እና ምን ተገኝቶ ነው? በምን ምክንያት ነው? እኔ እንደዚህ ፏ ብላ ይቻላል ምን ማለት ፈለገሽ? አይቻላል ፀሐይ ራሱ ምድር ላይ የምትመጣው ጠዋት እኔን አስፈቅዳል እንዴ? ሴዶ ልውጣ ያንተን ውበት ካላየው አልወጣም ብላ እኮ ነው የምትወጣው። አረ ሴዶ ጉራሽ አልቻለሁም። በህይወት ዘመንሽ አንዴ ሱፍ ብለብሺ ፀሐይ ምናምን ትያለሽ። አረ ጉራ ከባድ ነው። ኖ ያን ብቻ አይደለም ጨረቃ ማታ የምትመጣው እንደዛ ነው። አሁን ውጭ አላየሻትም አንቺ? ማየታችን ምን ነው ማለያት ምችለው አንቺ ማየታችን። ለኔ ግን ሴዶ የሚያዝናናው አለ። ሴዶ እኮ በጣም ፈታ የሚያደርግ ሰው እኮ ነው በእውነቱ። እኔ ሴዶ ይመቸኛል። ፋይት ደግሞ አለው ነሐሴ 23 ላይ ከጆኒ ጋር የሚያደርገው ፋይት አለ። እሱን በጉጉት ነው የምንጠብቀው። ሴዶ ተዘጋጅቶ እንደሚገባ እርግጠኛ ነኝ። የሆነ ነገር የተሻለ ነገር እንደሚያሳየን አምናለሁ። ሴዶአችን ይመችሽ። ሌላ ጊዜ ሱፍ ስትለብሽ አትጎርሪብን። ጋይስ ይሄን ቻናል ሰብስክራይብ ያላደረጋችሁ ሰዎች ካላችሁ እባካችሁ ሰብስክራይብ በማድረግ ቻናሉን ሰፖርት አድርጉት፣ ላይክ አድርጉ። ደግሞ ይሄ ሱፍ አምሮብሻል። ምንድነው ሰውነት ያስጠላል። ቅርቅር ነው ያለው። ሸፒዮን ያለው አምሮብሻል እኮ የምር መስዋዕት እየሆንኩ ነው። ሰውነት እየረገፈ ቺኮች አሁን ሻፉል እና ቺኮች 12 ፓክ ነው የመጣው። አይ ታይላንድ ማይሽ አምናለሁ ተስማምቶሻል። ታይላንድ ሄደሽ እና ሴቶች አልመጡም እንዴ? አምሮብሽ ምን ያደርግልኛል? ከዚህ በፊት 18000 ሴት እንደመለስኩ ታውቃለህ። ጋይስ ሄዶ ግን ባለፈው 18000 ሴቶች ጠይቀውኛል ብለው ነበር። ስለ ፋይት ነው የጠየቁት? ስለምሩ የጠየቁት ነው ያልገባኝም። ሴዶ እቺን ሱፍ ሲያዩ ደግሞ ሌላ 18000 36000 ሊሆን ነው። ከሴዶ ምን ይመቻል አትሉኝም? ቁጥር አይፈራም። በቃ ዝም ብሎ ነው የሚጠራው ቁጥር። 2 ኪሎ ስጋ እየበላ 200 ኪሎ ስጋ በሻ ይላል። እኔ እኮ ደስ የሚለኝ እሱ ፓርቱ እኮ ነው። ሴዶ ዝም ብሎ ተራሱ ስለተቆራ ተራሱ እንዳይመስል ማንም አበሻ አይለብሰው። ሜዲን ምንድነው?
ሜዲን ምንድን ነው? ሜዲን ይሄ ከእንትን ነው የተሰራው። ከአንበሳ ቆዳ ነው የተሰራው። ጣሊያን ነው። ከአንበሳ ቆዳ የተሰራ ለአንበሶች ለኪንግ ማለት አገኘኝ። አብራችሁ መስራት የሚፈልጉ ሰዎች አሁን ስልክ ማስቀመጥ እንችላለን። አሁን ስፖንሰሮች በቃ ሴዶን በዚህ ውድድር፣ በነገራችን ላይ የውድድር ትልቅ ነው። አዘጋጆቹም ሊመሰገኑ ይገባል ማለት ነው። እነጌች ምናምን ይሄ ትልቅ ውድድር ነው። የትኛውም ዝግጅት ኢትዮጵያ ውስጥ እንደዚህ አይነት ትኩረት ሊሰጠው አይችልም። ለምን? ቄሱም፣ ውስታዙ፣ ፓስተሩም፣ ዲስትሮም ላይ ያለውም ይሄን ውድድር ለማየት በጉጉት እየጠበቀ በጉጉት ማለት ያ ማለት አንድ ሰው ይሄንን ድርጅት ስፖንሰር አሁን እኛን ስፖንሰር ሲያደርግ በዚህ ውድድር ላይ ግን ጆኒ ያሸንፋል ብዬ ነው የማስበው። ምክንያቱም ጆኒ አድቫንቴጅ ያለው ስፖርት እየሰራ ነው ያለው። ገባችሁ አይደለ? ጆኒ እዛች ሪንጎ ውስጥ ያለውን እንቅስቃሴ በደንብ ፈጠን ካረገ ጆኒ ማሸነፍ ቻንስ 100% አለው። ሴዶም ደግሞ ጥሩ ዱላዎችን ካሳረፈ የማሸነፍ ቻንስ ይኖረዋል። ግን ጆኒ ደግሞ ይበልጥ ቻንስ ይኖረዋል። የታወቀ ነገር ነው ማለት ነው። ያለውን ነገር በተግባር የምናየው ይሆናል ማለት ነው ነሐሴ 23 ላይ። ስለዚህ በዚህ ጨዋታ ላይ ጆኒ ብዬ ነው እንትን ምለው ማለት ነው። ያሸንፋል ብዬ ነው ምለው። እናም እናንተስ ማን ያሸንፋል እንደምትሉ ኮሜንት ላይ አሳውቁኝ። የዛሬው ቪዲዮአችን ይመስል ነበረ። ላይክ እና ሰብስክራይብ ያላረጋችሁ አድርጉ። እንዳዝናናችሁ የቪዲዮ ተስፋ አረጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ ላለው ማለት ነው። ቀጣይ ባሪፍ ቪዲዮ ከች እንላለን ማለት ነው። ደህና ሁኑ።